ተዋግተውም ኤርሚያስ መጨረሻ ደረጃ ሄደውም ተዋግተው አዲስ አበባ ቢገቡም እኮ ድርድር ነው እኮ ምን አለ ሌላ ቀደታል እንደዚህ ያድርግ አንተ ልታረገው አትችልም ስልጣንም ብትይዝ እኮ ሌላው ዝም አይልም በጦርነት የሚፈታ ነገር የለም በሰላም ነው የሚፈታ በሰላም ለመፍታት ደግሞ ዝግጁ እስከሆነ ድረስ መንግስት መዋጋት አስፈላጊ አይደለም የሰውን ህይወት መገበር የአማራውን ልጅ ወደ ጦርነት መማገድ ስለሚቻል እድሉን ስላገኙት ብቻ አመራር ላይ ያሉ ሰዎች የመደራደር እድሉን አይጠቀሙበት ሞትኛ ጋር አይመጣም የሚሞትልን አለ ብለው ስለዚህ መደራደር እየተጠየቀ እምቢ ያሉበት ሁኔታ ትክክል አለ አሁን ማስረሻ መጥቷል አሁን ከዚህ በኋላ ያለው ስራ እሱ የሚሰራው ራሱ ቴኬር የሚያደርገው ይመስለኛል ምክንያቱም ገብቶታል የአማራ ጠላት ሆኖ የመጡ ለአማራ ዝንተ ዓለም አማራውን ለማቆሰስ ለማረግ ለማደህየትና ህዝቡን ችግር ላይ ለማጣል የመጡ ያውም ይሄ ሁሉ ይቀር የሚለውን ህገ መንግስት ጽፈው ለዛዝ አቋም ብለው ህገ መንግስት ላይ ጽፈው ያን ደግሞ ሆን ብሎ እንዲወጣ ያደረጉ እንዲገለል ያደረጉ እንዲናቅ ሆን ብሎ የሰሩ ሰዎች አሁን ከነሱ ጋራ ደግሞ ተጣምረን እነሱን አለቃችን አድርገን ይሄን ጥያቄ እንፈታለን የሚሉበት ነገር ማስረሻ በደንብ ገብቶት እኔ በትክክል ተረድቷል ለአማራ ህዝብ ቢሆን ኖሮ ካሁን በፊት ባደረጉለት ነበር እና አሁንም ሻቢያን ቢሆን መሳሪያ ከመላክ ጠመንጃ ከመላክ ጥይት ከመላክ ባሻገር ለአማራ ህዝብ መፍትሄ የሚሆን ምንም ነገር የለው ተደራደሩ ብሎ ያቃል እንዴ አንድ ላይ ሆናችሁ ተደራድራችሁ እንፍቱ ይላል እንዴ ጦርነት መማገድ ትምርት እንዳይማር ማረግ ማህይም ማረግ የጤና መሰረተ ተቋማት ሁሉ እንዲዘጉ ማረግ ህዝቡን ሀብታሞቹን በሙሉ ያስፈረጀ ያጋጨ ደሃ ማረግ ነው እቅዱ ስለዚህ አማራ ለምን በምን ምክንያቱ ነው ደሃ የሚሆነው በምን እዳው ነው ምን ባደረገ በዛ ሀገር ባይተዋር ይሆናል